ሰላም ተማሪዎች ዛሬ ግሬድ 11 ዩኒት 4 ፓርት 2 እናያለን። ኮንሳምፕሽን ኤክስፔንዲቸር ዲተርሚናንት ይለናል። ኖት ኦልሶ ዘ ዲስቲንክሽን ቢትዊን ኮንሳምፕሽን ኤክስፔንዲቸር ባይ ሃውስሆልድስ ኤንድ ናሽናል ኮንሳምፕሽን ኤክስፔንዲቸርስ። ለወዳችሁ የኮንሳምፕሽን የምናወጣው ወጭ በሁለት ወጭ ነው የሚወጣው። አንድ ናሽናል ኮንሳምፕሽን ኤክስፔንዲቸር ይባላል። ሁለተኛው ደግሞ ሃውስሆልድ ኮንሳምፕሽን ኤክስፔንዲቸር። በእነዚህ በሁለቱ መካከል ትልቅ የሆነ ዲፈረንስ አለ። ይሄ ዲፈረንስ ምንድነው? እንየው። አሁን ዊ ካን አግሪጌት አለ the household consumption expenditure to generate አለ ናሽናል ኮንሳምፕሽን ኤክስፔንዲቸር። ስለዚህ አይገባችሁ አጠቃላይ ሃውስሆልዱ የሚወጣው ለኮንሳምፕሽን የሚወጣው ወይንም ለፍጆታ የሚወጣው ኤክስፔንዲቸር ወይንም ወጪ አለ። ያን ጀነሬት የሚያደርገው ምንድነው? የሀገሪቷን አጠቃላይ የሀገሪቷን ኮንሳምፕሽን ኤክስፔንዲቸር ነው ማለት ነው። ጀነራሊ ስፒክ ኮንሳምፕሽን ኤክስፔንዲቸር is a macroeconomics variable and it is crucial to any economic performance። አያችሁት? ኮንሳምፕሽን ኤክስፔንዲቸር እንዳጠቃላይ የማክሮ ኢኮኖሚክስ አንዱ ቫሪያብል ነው። ከዛም በተጨማሪ የምንድነው? የአግሪጌት ዲማንድ ቫሪያብል ነው። እሺ፣ ምክንያቱም አግሪጌት ዲማንድ እኩል ነው ኮንሳምፕሽን ሲደመር ገቨርንመንት ኤክስፔንዲቸር ሲደመር ኢንቨስትመንት ሲደመር ኔት ኤክስፖርት ነው የምትለው። ኔት ኤክስፖርት ነው የምትለው። ስለዚህ እና ደግሞ ለኢኮኖሚክ ፐርፎርማንስ ወይ ደግሞ ለኢኮኖሚክ አቅም ምንድነው በጣም ክሩሻል ነው ይለናል። ዜር አር አት ሊስት 6 ሜን ዲተርሚናንትስ ኦፍ ኮንሳምፕሽንስ። ቢያንስ 6 ዲተርሚናንቶች አሉ ኮንሳምፕሽን እንዲጨምር እንዲቀንስ የሚያደርጉት ማለት ነው። ዲተርማይን የሚያደርጉት ነገሮች አሉ። the major determinant of consumption expenditure at individual or national levels በሀገር ሊሆን ይችላል በየግል ሊሆን ይችላል። ኮንሳምፕሽናችንን ዲተርሚን የሚያደርጉት 6 ምኖች አሉ ዲተርሚናንቶች አሉ ማለት ነው። የመጀመሪያው መኒ ኢንካም is the primary determinant of consumptions. an increase in income result increasing consumption expenditure። ስለዚህ ምንድነው የመጀመሪያው መኒ ኢንካም ነው ወይም ደግሞ የገንዘብ ነው ገቢ ሲጨምር ገቢ ሲጨምር ኮንሳምፕሽን ኤክስፔንዲቸራችን ምን ይላል? ሬይዝ ይሆናል ወይም ደግሞ ይጨምራል ማለት ነው። እሺ when income decrease ሲሆን ደግሞ ኮንሳምፕሽን ኤክስፔንዲቸራችን ምን ይሆናል? ዲክሪዝ ወይም ቴንድስ ቱ ዲክሪዝ ወደ እየቀነሰ ይመጣል ማለት ነው። በዚሁ አጋጣሚ ኮንሳምፕሽን ዜሮ አይሆንም። ይሄን እያወቃችሁ ዲስትሪቢዩትስ ኦፍ ኢንካም የኢንካም ስርጭት አለ። ኮንሳምፕሽን ኤክስፔንዲቸር ፐር ዩኒት ኦፍ ኢንካም ኢዝ ሞር ፎር ፑር ዛን ዘ ሪችስ። አዩ ለኮንሳምፕሽን የሚወጣው ወጭ በጣም ብዙ የሚወጣው ከማን ነው? ከድሃዎች ነው እንጂ ከሀብታሞች አይደለም። ምክንያቱም ሀብታሞች ብዙም ጊዜ ምንድነው የሚያደርጉት? ሴቪንግ ነው ማለት ነው። ስለዚህ ምን መስላችሁ? ይሄ ማለት ማርጂናል ፕሮፐርቲ ቱ ኮንሱም ነው። እሺ ይሄ ዴፊኒሽን በቃ ባጭሩ። ስለዚህ ኮንሳምፕሽን ኤክስፔንዲቸር ፐር ዩኒት ኦፍ ኢንካም ሞር የሚሆነው በድሃዎች ነው። ከማን ይልቅ? ከባለ ሀብቶች ይልቅ ማለት ነው። ሌቭልስ ኦፍ ዳይሬክት ታክስስ ሃይ ሌቭልስ ኦፍ ዳይሬክት ታክስ ሊድስ ቱ ሎወር ሌቭልስ ኦፍ ፐርሰናል ዲስፖሲብል ኢንካም። ከፍተኛ የሆነ ታክስ ካለ አሁን ለምሳሌ አንድ ኢንተርፕሪነር ቢኖር ወይም ደግሞ ኢንቨስተር ቢኖር ከፍተኛ የሆነ ታክስ ከተጣለበት የሱ ዲስፖሲብል ኢንካም ወይ ደግሞ ገቢው አፍተር ታክስ ያለው ኢንካም ምን ይሆናል? ዲክሪዝ ይሆናል ማለት ነው። ዞስ ቱ አስ ኤ ዲክሪዝ ኮንሳምፕሽን ኤክስፔንዲቸር። ይሄ ደግሞ ወዴት ይላል? ኮንሳምፕሽን ኤክስፔንዲቸራችን ወይ ደግሞ ለኮንሳምፕሽን የምንጠራው ወጭ ምን ይሆናል? ዲክሪዝ ይሆናል ማለት ነው። ይሄ ደግሞ ዩኒቨርሲቲ ይሰራል። ኮንሳምፕሽን ታክሱ ዝቅተኛ ከሆነ ምን ኮንሳምፕሽን ኤክስፔንዲቸር ምን ይሆናል? ሬይዝ ይሆናል ወይ ደግሞ ኢንክሪዝ ይሆናል ማለት ነው። expectation about future income and price. If price and income are expected to rise in future, the present consumption will increases. እወዳችሁ ምን መሰላችሁ? ኤክስፔክቴሽን ማለት ምንድነው? የሆነ ይሄ አሁን ወደፊት ገቢና ፕራይስ ወይንም ዋጋም ገቢም የኔ ዋጋም የኔ ብርም እና ደግሞ የእቃው ዋጋ ይጨምራል ብዬ ማስብ ከሆነ አሁን ላይ ያለኝ ኮንሳምፕሽን ይጨምራል። ምክንያቱም ወደፊት ከፍተኛ የሆነ ገንዘብ ስለማገኝ ብድሬን እከፍላለሁ ብዬ፣ ሁለተኛ ደግሞ የእቃው ዋጋ ይጨምርብኛል በሚል ምክንያት የአሁን ኮንሳምፕሽን ይጨምራል ማለት ነው። when people expected fall in either income or price they tends to low current consumption። አሁን ወደፊት ደግሞ ፕራይሴ ወይም ደግሞ ኢንካሜ ይጨምራል ብዬ ካሰብኩኝ አንዱ ይቀንሳል ብዬ ካሰብኩኝ ማለት ይቀንሳል ብዬ ካሰብኩኝ የአሁን ኮንሳምፕሽን ከረንት ላይ ያለው ኮንሳምፕሽን የሚሆናል ዲክሪዝ ይሆናል ወይ ነው ላወር ይሆናል ማለት ነው። ሬት ኦፍ ኢንተረስት ይሆናል
increasing the rates of interest leads to reductions of consumption expenditure and an increasing in savings። አዩ ኢንተረስት ማለት ምንድነው? ለኢንቨስተሮች ነው። ይሄ በአብዛኛውን ጊዜ ኢንተረስት ወለድ ነው በቃ ባጭሩ። ስለዚህ ወለድ ኢንክሪዝ ካደረገ ከጨመረ ሪዲዩስ ኮንሳምፕሽን ኤክስፔንዲቸር ይቀንሳል። ሴቪንግ ደግሞ ይጨምራል። ወለድ ምንድነው? ወለድ አሁን ለምሳሌ ባንክ ቤት አንድ ሰው ቡክ ቢከፍት እና የእስካሁኑ ወለድ ስንት ነበር? 2 ብር ቢሆን አሁን ወለዱ ቢያንስ 100 ብር ገባ ቢባል ያነሰው ብሩን ያለውን ብር አውጥቶ ምርት ምናምን ነው ይሄ አገልግሎት ምናምን የሚጠቀማቸውን ልብስ ምናምን ይገዛል ወይስ ይቆጥባል? ይቆጥባል። ምክንያቱም የሱ ወለዱ ስለጨመረ ማለት ነው። ስለዚህ ወለድ ከጨመረ ወይ ደግሞ ኢንተረስት ሬት ሲጨምር ምን ሪዲዩስ ይሆናል? ኮንሳምፕሽን ይቀንሳል ማለት ነው። ኮንሳምፕሽን ይቀንሳል። this is true about interest rate acts as costs of holding money outside banks and financial institutions። አሁን ደግሞ ይሄም ትሩ ነው ማለት ነው። ኢንተረስት ሬት ኮስት ሆልዲንግ መኒ አውትሳይድ ከባንኩ ውጭና በፋይናንሻል ኢንስቲትዩሽኖችም ይሄ ነገር ትክክል ነው። ኢንተረስት ሬት ዝሮ ከጨመረ ኮንሳምፕሽናችን መቀነሱ አይቀርም። ምክንያቱም ወደ ቁጠባ ነው እኛ የምናዘነብል ማለት ነው። this principle also act አለ ዩኒቨርሲቲ ኢንተረስት ሬት ሲቀንስ ደግሞ አሁን ኮንሳምፕሽን ኤክስፔንዲቸር ይጨምራል ማለት ነው። ዩኒቨርሲቲ ሲላችሁ ተገላይጦች ማለት ነው። ሌቭልስ ኦፍ ዌልዝ ሃይ ዌልዝ ሌቭል leads to high consumption expenditures this principle also ዩኒቨርሲቲ ከፍተኛ የሆነ ሀብት ወይም ደግሞ ከፍተኛ የሆነ ሀብት ካለና ከፍተኛ የሆነ ለኤክስፔንዲቸር ወይም ደግሞ ለኮንሳምፕሽን ከፍተኛ የሆነ ወጪ እናወጣለን ማለት ነው። ይሄ ደግሞ ዩኒቨርሲቲ ይሰራል። ዝቅተኛ የሆነ ሀብት ካለና ዝቅተኛ የሆነ ኤክስፔንዲቸር እናወጣለን ማለት ነው። ሴቪንግ 4.2 ሴቪንግ ይለናል ከዚህ ጋር። ሴቪንግ ኢዝ ዲፈረንት ቢትዊን ዲስፖሲብል ኢንካም ኤንድ ኮንሳምፕሽን። ታስታውሱ እንደሆነ ዲስፖሲብል ኢንካም እኩል ነው ሴቪንግ ፕላስ ኮንሳምፕሽን ብለን ነበራ። ስለዚህ ሴቪንግ ለብቻው ስታወጡት ምን ይሆናል? ዲስፖሲብል ኢንካም ዋይዲ እኩል ነው ኤስ ፕላስ ሲ ነበር ያልነው። አሁን እቺ ስታወጣት ሲ እኩል ነው ዋይዲ ማይነስ ሲ ይሆናል ማለት ነው። ያሁን የነገርኳችሁን ፎርሙላ እንዳረሱት እንጠቀመዋለን አሁን። ስለዚህ ዲስፖሲብል ኢንካም the difference between disposable income and consumption ነው ማለት ነው። እሺ the parts of an income which is not spent on consumption is called saving ይባላል። አያችሁት? ከዚህ ደግሞ ሴቪንግ ማለት ነው የዲስፖሲብል ኢንካም ወይም ደግሞ የገቢያችንና የኮንሳምፕሽናችን ከዛ የተቀረው ገንዘብ ነው አለ። ስለዚህ ሴቪንግ ማለት የኢንካም ፓርት ሲሆን ግን ለኮንሳምፕሽን ያላወጣነው ገንዘብ ምን ይሆናል? ሴቪንግ ተብሎ ይጠራል ማለት ነው። ሴቪንግ ተብሎ ይጠራል። ዲስፖሲብል ኢንካም can be used only for consumptions or savings። እቺ እንዳረሱ ዲስፖሲብል ኢንካም ሁልጊዜም ኦንሊ ማለት ነው። ኦንሊ የምንጠቀመው ለምንድን ነው? ወይ ለኮንሳምፕሽን ለፍጆታ ነው ወይ ደግሞ ለቁጠባ ነው ማለት ነው። ከዚህ ጋር ዲስፖሲብል ኢንካም እኩል ነው ሲ ፕላስ ኤስ ይለናል ወይ ደግሞ ኮንሳምፕሽን ፕላስ ሴቪንግ ማለት ነው። ሴቪንግ is the difference between income and consumption። በናሪኝ people save አለ what is left after spending for consumption። አዩ ሴቭ የሚደረገው ምንድነው? ለኮንሳምፕሽን ካወጣነ በኋላ ነው። ለኮንሳምፕሽን ካወጣነ በኋላ ምን አደርጋለን? ሴቭ እናደርጋለን ወይ ደግሞ እንቆጥባለን። ሴቪንግ ማለት ነው ብያችኋለሁ ቅድም ዋይዲ ማይነስ ሲ ነው። ሲንስ ኮንሳምፕሽን እኩል ነው ሲኖት ፕላስ ሲዋይዲ። አሁን ኮንሳምፕሽን ደግሞ ምንድነው? ሲኖት ፕላስ ሲዋይዲ ነው ማለት አውቶኖሚስ ኮንሳምፕሽን ፕላስ ኢንዱስድ ኮንሳምፕሽን አለ። እቺ ደግሞ ስሞል ሲ እቺ የምታክለው ደግሞ ምንድናት? ማርጂናል ፕሮፖርሲቲ ቱ ኮንሱም ናት ወይም ደግሞ ስሎፕ ናት ማለት ነው። ሴቪንግ ፋንክሽን ካን ቢ ድራይቭድ ባይ አለ ሰብስቲቲዩሽን ዘ ኮንሳምፕሽን ፋንክሽንስ። አሁን ሴቪንግ ፋንክሽን ለማውጣት ኮንሳምፕሽን ፋንክሽኑን እንተካለን። ኮንሳምፕሽን ፋንክሽን ማለት ነው የትኛው ነው? ይሄ ማለት ነው። ይሄን እዚህ ጋር እንተካለን። እዚህ ጋር መተን እንተካለን። ስለዚህ ስንተካው ምን ሆነ? ዋይዲ ማይነስ ሲኖት ፕላስ ሲዋይዲ ሆነ። ዲስትሪቢዩትድ ማይነስ ሳይንስ አሁን በማይነስ እናባዛው ይኛውን። ስለዚህ ዋይዲ እኩል ነው ሴቪንግ እኩል ነው ዋይዲ ማይነስ ሲኖት ማይነስ ሲዋይዲ ሆነ ማለት ነው። ኮሌክቲንግ ስሞላር ተርም ሲሚላር ተርም ቱጌዘርስ። አሁን አንድ አይነት ተርሞችን እንሰብስብ። ከዚህ አንድ አይነት ተርም አለ ብቻዋን የሆነች ሲኖት አለች ከዛ ፕላስ ዋይዲ ማይነስ ስሞል እዚች ጋር ካልኩሌት እናድርጋትና ሲኖት በሉ
ከዛም በኋላ ማይነስ ሲኖት ማለት ነው ፕላስ ይሄ እችን ያመጣት ማለት ነው ዋይ ዲ ማይነስ ሲ ዋይ ዲ አድርጎ ሲ ዋይ ዲ ያለ ከዛ የነዚህን የጋራ አስተዋውጡት የነዚህ የሁለቱ የጋራ ማን ይሆናል ዋይ ዲ ማለት ዋይ ዲ ሲወጣ አንድ ማይነስ ሲ ይቀራል ማለት ነው። እቺ አንድ ማይነስ ሲ ያተዚህ ጋር ዋይ ዲ ምን ወጣ የጋራ ወጣ ማለት ነው። የጋራ ወጣ ከዚህም በኋላ ሴቪንግ እኩል ነው ማይነስ ሲ ኖት ማለት አውቶኖሚውሱ ኔጌቲቭ ገብቷል ፕላስ ዋን ማይነስ ሲ ማለት ማርጂናል ፕሮፐርቲ ቱ ኮንሱም ታይምስ ዲስፖሲብል ኢንካም ይሆናል። ኖት ደ autonomous consumption is the amount of this saving association with the autonomous consumption ይባላል። ስለዚህ autonomous consumption ማለት ምንድነው? ያልተቆጠበው ነው ዲሴቪንግ ያደረግነው ወይም ደግሞ ከቁጠባ ጋር የማይገናኘው ነው ማለት ነው። ዲስከስ አባብ ከዚህ በፊት እንደተነጋገርነው autonomous consumption ተናግረናል። ኢንካሙ ዜሮ ሆኖ autonomous consumption ግን ዜሮ የማይሆንበት ግራፉ እንደው ማይታችሁት ከሆነ የኮንሳምፕሽን ፋንክሽን ዌት ነው ዋይ ላይ ነው የሚነሳው ማለት ነው። ዋይ ላይ ከፍ ብሎ በቃ አንድ ላይ ምናምን ነው የሚነሳው። እሺ ፒፕል አር አለ ኮንሱሚንግ ዊዝ ዜሮ ኢንካምስ ፒፕሉ ወይንም አንድ ማህበረሰብ ዜሮ ኢንካም ኑሮት ግን ኮንሱም ያደርጋል ወይም ደግሞ ይጠቀማል ይለናል። ከዛ they are either borrowing በመበደር ወይም ደግሞ drawing አለ on the wheels of previous savings ከዚህ በፊት ባስቀመጡት ሴቪንግ ወይ ደግሞ በቆጠቡት ብር ማለት ነው። note that saving and savings are not similar እስካሁን ታውቃላችሁ ሴቪንግ እና ሴቪንግስ ኤስ ሲጨመርበት ምንድነው ዲፈረንሱ? የነዚህን ዲፈረንስ አሁን ነው ያለን። ሴቪንግ refers to the acts of depositing money while saving refers to already accumulated money አያችሁት? ሴቪንግ የሚባለው አይኤንጂ ኤስ የሌለበት ማለት ነው ሪፈር የሚያደርግልን ዲፖዚት ወይም ደግሞ የገንዘብ ክምችት ነው ሪፈር የሚያደርግልን። ይሄ ደግሞ ማከማቸትን ማለት ነው አክቱን ነው ገና እያከማቸን ነው። ገብታችኋል? ቀጣይነት ያለው ነገር ነው ቨርብ አይነጅ ነው ያው ፕሬዘንት ኮንቲኒዩስ ስለሆነ ማለት ነው እያደረግን የምንለው ነገር ነው። ይሄኛው ደግሞ ሴቪንግ ሲሆን ደግሞ ምንድነው ኦልሬዲ ምንድነው አኮሞዴት ተደርጎ ወይም ደግሞ ተከማችቶ የተቀመጠ ገንዘብ ነው ማለት ነው። ሴቪንግ ኢዝ ፍሎ ኮንሴፕት ነው። ይሄኛው ምንድነው የገንዘብ ፍሰት ወይም ደግሞ የቁጠባ ፍሰት ነው። ይሄኛው ደግሞ ምንድነው ስቶክ ነው ወይም ደግሞ የተከማቸ ገንዘብ ነው ሴቪንግስ የምትለው ደግሞ ማለት ነው። ኖት ዳት ሴቪንግስ ካን ቢ ኢንክሪዝ ቱ ዌይስ ሴቪንግ በሁለት ምክንያት ይጨምራል። አንድ ኢንካም ሲጨምር እንዴት ነው ኢንካም ሲጨምር የሚጨምረው? ዊል ኢንካም ሬይዝ ዜር ኢዝ ሃየር ቴንደንሲ ቱ ሴቪንግስ ከፍተኛ የሆነ ገንዘብ ካለና የመቆጠብ ፕሮባቢሊቲያችን ምን ያህል ይጨምራል ማለት ነው። ከዛ ደግሞ በተጨማሪ ኢንክሪዚንግ አለ ኢንክሪዚንግ የሚጨምርበት ሌላኛው ደግሞ ምንድነው ኮንሳምፕሽን ለኮንሳምፕሽን ያለን ለምሳሌ ከዚህ በፊት ብዙ ኮንሳምፕሽን ገዝተን ከነበረ በአሁኑ ገንዘብ ስናገኝ ትንሽ ኮንሳምፕሽን ልንገዛ እንችላለን። የዛን ጊዜ ሴቪንግ ይጨምራል ማለት ነው። ኢፍ አለ a person managed to reduce his or her consumptions this lead to improving savings አያችሁት? አንድ ሰው አሁን ደግሞ እሷ ወይም እሷ የራሷን ኮንሳምፕሽን ሪዲዩስ ካደረገች ከቀነሰች ይሄ ሴቪንግን እንዲጨምር ያደርገዋል ማለት ነው። አቨሬጅ ፕሮፐንሲቲ ቱ ሴቪንግ ማለት ባጭሩ ላስረዳችሁና ምንድነው ሬሾ ቢትዊን ሴቪንግ እና ቶታል ኢንካም ያላችሁ ልዩነት ነው። ሴቪንግ ኦቨር ዋይዲ ማለት ነው ባጭሩ። ከዛ ቶታል ኢንካም which saved የተደረገው ወይ ደግሞ የተከማቸ ነው የማን አቨሬጅ ፕሮፐንሲቲ ቱ ሴቪንግ የሚባለው ማለት ነው። ኢት ካፕቸርድ አር ቴንደንሲ አንድ ሰው ያከማቸውን ወይ ደግሞ የቆጠበውን በአቨሬጅ ሲንገጽ ምን ይባላል? አቨሬጅ ፕሮፐንሲቲ ቱ ሴቪንግ ይባላል። ሴቭ ይባላል ወይ ነው ሴቪንግ ይባላል። አቨሬጅ ፕሮፐንሲቲ ቱ ሴቪንግ ምንድነው? ሴቪንግ ኦቨር ዋይዲ ነው ብለናል። በት ሴቪንግ ራሱን የቻለ ፎርሙላ አለው። ዋይዲ ማይነስ ከላይ እንዳየነው ማለት ነው ማይነስ ሲ ሚል። ስለዚህ ይሄን ፕሩፍ ስናደርገው ምን ይሆናል መሰላችሁ? ሰብስቲቲዩት እናድርገውና ሲ ላይ በሲ ቦታ ዋይ ዲ ማይነስ ሲ ኦቨር ዋይ ዲ አደረጋችሁት። ይሄን ዋይ ዲ ለዚህ ዋይ ዲ ስታካፍሉት ስንት ይመጣል? አንድ ይመጣል። አንድ ከመጣ በኋላ ለሲ ደግሞ አላት ማይነስ
አንድ ማይነስ ሲ ኦቨር ዋይ ዲ ይመጣል ማለት ነው። ዋይ ዲ ይመጣል። እሺ እቺ ዋይ ለሁለቱም ስለሆነ ለዚህም ነው የምታገለግለው ማለት ነው። አዛ ሲምፕሊፋይንግ አድርጉትና ይሄ ይመጣላችኋል። ይሄው አምጥተናል። ተግባብተናል። ካልገባችሁ ኮሜንት ላይ ያሳውቁኝ። እንደ አዲስ እቺን ብቻ ለራሱ ችዬ እሰራላችኋለሁ ማለት ነው። ሴቪንግ እኩል ነው አለ 1 ማይነስ ኤፒሲ። ኤፒሲ ደግሞ ምንድነው? ኤፒሲ ማለት ምንድነው ብለናል ከላይ። ኤፒሲ ማለት ወይም ደግሞ አቨሬጅ ፕሮፐንሲ ቱ ኮንሱም ማለት ምንድነው ብለናል። ኮንሳምፕሽን ሲካፈል ለቶታል ኢንካም ወይም ደግሞ ለዋይዲ ነው። ስለዚህ አሁን ይሄ ሲ ኦቨር ዋይዲ መጣ። ስለዚህ ይሄ ማን ነው? ይሄ ማለት ማለት ነው ኤፒሲ ነው ማለት ነው። ስለዚህ 1 ማይነስ ኤፒሲ አለው ማለት ነው። ከዚህም በኋላ ሲንስ አለ ኤፒሲ ማለት ምንድነው? ሲ ኦቨር ዋይዲ ስለሆነ ነው። እሺ ፎር ኤግዛምፕል አሁን አንድ ኤግዛምፕል ነኝ። ሴቪንግ 500 ብር አለ። ኢች መንዝስ ፍሮም ዲስፖሲብል ኢንካም ከዲስፖሲብል ኢንካም ማለት ነው ኦፍ አለ 2000 ብር። ዲስፖሲብል ኢንካም ወደ በስምንት ስንት ነው? 2000 ብር። ከ2000 ብሩ ላይ 500 ብር እንቆጥባለን ማለት ነው። 500 ብር እንቆጥባለን። ስለዚህ በፐርሰንት ለማስቀመጥ ስለሆነ 500 ሲካፈል ለ2000 እናደርገዋለን። ሁለቱን ዜሮ ስናጣፈው 5 ሲካፈል ለ20 ይቀራል። ይሄ ስንት ይሆናል? አይችልም 0 50 2 ነጥብ በቃ ይሄ ይሆናል 2.25 0.25 ይሆናል ማለት ነው። በአቬሬጅ ሲቀመጥ 25% ይሆናል ማለት ነው። ቱ ሴቭ የሚለውን እናያለን። the marginal propensity to save is the ratio of changing saving to the change in disposable income. It is the slopes of the saving function and is given 1 minus c ማለት ነው። አያችሁት እንደሆነ ታውቃላችሁ። እዚህ ጋር የሚላችሁ ማርጂናል ፕሮፐርቲ ቱ ሴቭ የሚባለው ልክ እንደ ኮንሳምፕሽኑ ቼንጅ ኦፍ ኮንሳምፕሽን ኦቨር ቼንጅ ኦፍ ዲስፖሲብል ኢንካም አይደለም ያለው። ከዚህ ደግሞ ቼንጅ ኦፍ ሴቪንግ ኦቨር ቼንጅ ኦፍ ዲስፖሲብል ኢንካም ትላላችሁ ማለት ነው። ከዛም በኋላ የዚህ ስሎፑ ይዛ እቺ ትንሿ ስሞል ሲ ነበረች። የዚህ ደግሞ 1 ማይነስ ሲ ነው ስሎፑ። እሺ የሴቪንግ ፋንክሽን ማለት ነው። ከላይ ድራይቭ አድርገን እንዳመጣ ነው ከሆነ ቅድም እንዳየነው ማርጂናል ፕሮፐርቲ ቱ ሴቭ the ratio of the change in saving to the change in disposable income ማለት ነው። ይሄ ማለት ነው። እሺ ማርጂናል ፕሮፐርቲ ቱ ሴቭ እኩል ነው ሴቪንግ እኩል ነው አለ ቼንጅ ኦፍ ሴቪንግ ኦቨር ቼንጅ ኦፍ ዋይዲ እኩል ነው ማይነስ 1 ማይነስ ሲ። ስለዚህ ማርጂናል ፕሮፐርቲ ቱ ሴቭ ማለት ቼንጅ ኦፍ ሴቪንግ ኦቨር ቼንጅ ኦፍ ዋይዲ ከማን ጋር እኩል ነው? 1 ማይነስ ሲ ጋር እኩል ነው። ስለዚህ ማርጂናል ፕሮፐርቲ ቱ ሴቭ ስትሰሩ በ1 ማይነስ ሲ ነው የምትሰሩት ማለት ነው። ሙሉ በሙሉ ከተሰጣችሁ እሰየው፣ ካልተሰጣችሁ ግን 1 ማይነስ ሲ ብላችሁ የምትሰሩት። ለምሳሌ አውቶኖሚስ ኮንሳምፕሽን ወይም ደግሞ ስሎፓን እቺን ማለት አውቶኖሚስ ኮንሳምፕሽን ሳትሆን ስሞል ሲን ከሰጣችሁ ወይም ደግሞ ስሎፕ ብሎ ከሰጣችሁ ከአንድ ላይ የተሰጣችሁን ስሎፕ ቀንሳችሁ ነው የምትሰሩት። ኤግዛምፕል ካለ እናያለን። ኖት the property of marginal property to save ካራክተሪስቲክስ ወይ ነው ፕሮፐርቲው ነው። ማርጂናል ፕሮፐርቲ ቱ ሴቭ ቫልዩ ሌያል የሚገኘው ከስንት ነው? ከ0 እስከ 1 ባለው ነው። ከ0 እስከ 1 ባለው ይገኛል። ሂር 0 ሚንስ ኖ ቼንጅ ልክ እንደላይኛው ማለት ነው። 1 ሚንስ ማክሲመም ኦር ቶታል ሴቪንግ ከፍተኛ የሆነ ሴቪንግ አለ ማለት ነው። 0 ከሆነ ደግሞ ምንም አይነት ሴቪንግ የለም ማለት ነው። ልክ እንደ ኮንሳምፕሽን ማለት ነው። እያነጻጸራችሁ እንዲቀላችሁ ማርጂናል ፕሮፐርቲ ቱ ሴቭ ኢንክሪዝ አለ ዊዝን አን ኢንክሪዚንግ ኢንካም ሲጨምር ማርጂናል ፕሮፐርቲ ቱ ሴቭ ይጨምራል። ኤንድ ባዝ ሌላኛ ደግሞ ኢንካማችን በጨመረ ቁጥር ምናችን ይጨምራል? ሴቪንግ ይጨምራል ማለት ነው። አሁን ደግሞ ማርጂናል ፕሮፐርቲ ቱ ሴቭ ኦፍ ዘ ፑር ለስ ዛን ማርጂናል ፕሮፐርቲ ቱ ዘ ሪች ማለት ነው። አያችሁት? ምንድን ነው ታውቃላችሁ? ማርጂናል ፕሮፐርቲ ላይ ከዚህ አሁን የምንለካው ኮንሳምፕሽን ማርጂናል ፕሮፐርቲ ቱ ኮንሳምፕሽን እያለ ፑር ነበር ሞር ምን የሚለው ኮንሱም የሚያደርገው። አሁን ሞር ደግሞ ሴቭ የሚያደርጉት ምኖች ናቸው? ሪቾቹ ናቸው ማለት ነው። ያንን ነው የሚለን። ከድሃዎቹ ይልቅ የባለሀብቶቹ ማርጂናል ፕሮፐርቲ ኤምፒሲ ሬሾቸው የባለሀብቶቹ ይበልጣል ከድሃዎቹ ይልቅ ይለናል ማለት ነው። ዲተርሚናንት ኦፍ ሴቪንግ አለ። ዲተርሚናንት ኦፍ ኮንሳምፕሽን አይተናል። the major
ዲተርሚናንትስ ኦፍ ሴቪንግ አት the levels of individual and national level አብዛኛዎቹ በግልና በሀገር ደረጃ ነው የሴቪንግን ሁኔታ ዲተርማይን የሚያደርጉልን። ሌቭልስ ኦፍ ኢንካም አሁን ለምሳሌ ኢንካም ሲጨምር ሲቀንስ የምንቆጥብበትን አቅም ይጨምራል ይቀንሳል። እስቲ አባባል increasing income increasing saving also increase but the rates of the rates of increasing saving less than the rates of income raises ምን መሰላችሁ የሚለው ከዚህ ጋር በባለፈው ኮንሰፕት ላይ ስናወራ እንደምታስታውሱት ኢንካም በሚጨምርበት ፍጥነት የኮንሳምፕሽን እኩል አብሮ ኮንሳምፕሽናችን እኩል አብሮ አይሄድም። አሁን ለምሳሌ 10 ብር በ10 ብር የኛ ገንዘብ ቢጨምር ኮንሳምፕሽናችን በ10 አይጨምርም። ሊሆን የሚችለው በ7 በ8 ሊሆን ይችላል ምናልባት። ስለዚህ ይሄ ደግሞ ልክ እንደዛ ኢንካም ሲጨምር ኢንካማችን ሲጨምር ሴቪንግ ይጨምራል። ኢንካም ሲጨምር ሴቪንግ ይጨምራል። ግን በት አለና ሴቪንጋችን raises ወይ increase rates of saving save less than ምንድነው ኢንካም ማለት ነው። በቃ አሁን ያልናት አባባሏ ምንድናት? ይቺ ናት ባጭሩ። ስለዚህ ኢንካም በጨመረ ቁጥር ሴቪንግ ይጨምራል፣ ግን የኢንካምን ያክል አይጨምርም። አሁን ኢንካማችን ከ100 ወደ 150 ቢጨምር ሴቪንጋችን ከ100 ወደ 150 አይጨምርም። ምናልባት ወደ 120 ሊጨምር ይችላል። ገባችኋ? ያንን ነው this is because አለ with an increasing income ኢንካም ኢንክሪዝ ያደርጋል፣ ኮንሳምፕሽን ኢንክሪዝ ያደርጋል ይጨምራል። but they less than increasing incomes አያችሁት? ምን መሰላችሁ? ኢንካም ሲጨምር ኮንሳምፕሽን ይጨምራል፣ ግን ከማን ባነሰ ነው የሚጨምረው? ቢጨምርም ኢንካም በጨመረ ቁጥር ኮንሳምፕሽን ቢጨምርም የኢንካምን ያክል ግን አይጨምርም። ከኢንካም ከኋላ ነው የሚከተለው ማለት ነው። ዲስትሪቢዩሽንስ ኦፍ ኢንካም አለ። ሴቪንግ ኢንክሪዝ አለ when ኢንካም ኢንኢኳሊቲ ኢንክሪዝስ። አዩ ሴቪንግ ከጨመረ ኢንካም ኢንኢኳሊቲ አለ ማለት ነው። ገብቷችኋል? አንዱ ሰው ከፍተኛ የሆነ ገንዘብ ያገኛል፣ አንዱ ደግሞ ደሃ ነው ዝቅተኛ የሆነ ገንዘብ ያገኛል። ስለዚህ ኢንካም ኢንኢኳሊቲ ይጨምራል። this is all because tendency to save is greater than rich than poor ማለት ነው። ስለዚህ የሪቾች የሴቪንግ መጠን ሲጨምር የፕሮች ደግሞ ምንድነው የሚያደርገው? ለስ ነው የሚሆነው ኮምፔር ሲደረግ ከሪቾቹ ጋር ማለት ነው። ኤክስፔክቴሽን አባውት ፊውቸር ፕራይስ ኤንድ ኢንካም ወደፊታችን ኢንካማችን ይጨምራል ይቀንሳል በሚለው ደግሞ እንለየው የማንን የኮንሳምፕሽን እና የሴቪንግን። ፕራይስ አር ኤክስፔክትድ ቱ ፋል ከሆነ ወይንም ከቀነሰ ኢን ዘ ፊውቸር ወደፊት ፕራይሱ ይቀንሳል ብለን ካሰብነ ፕሬዘንት ኮንሳምፕሽናችን ምን ይሆናል? ይቀንሳል። ሂስ ሴቪንግ ግን ሞር ነው የሚሆነው። ምክንያቱም ወደፊት የሚቀንስ ከሆነ አሁን ገዝቼ ከምከስር ወደፊት ረጋቢ እገዛዋለሁ ብለን ኮንሳምፕሽናችን እንቀንሰዋለን፣ ወደ ሴቪንግ እናስገባለን ማለት ነው። ለወደፊት እንድንገዛበት ያንን ብር ማለት ነው። ሲሚላሪ ኤክስፔክትድ አለ ኢንክሪዝ ይሆናል ካልነ ደግሞ ኢንክሪዚንግ ሪዲዩስ አለ ፕሬዘንት ሴቪንግ ይቀንሳል፣ ፕሬዘንት ኮንሳምፕሽን ይጨምራል ከዚህ ጋር። ከዛን ደግሞ ይሄ ደግሞ ዩኒቨርስም ይሰራል ማለት ነው። ዩኒቨርስ የሚለው ይሄን ተገላቢጦሽ ነው ከላይ አይተነዋል። ሬትስ ኦፍ ኢንተረስት ሲጨምር ሲቀንስ ደግሞ ለሴቪንግ ትልቅ የሆነ በአብዛኛው አፌክት ያደርገዋል። አሁን ኢንተረስት ሬት ሃይ ከሆነ ሴቪንግ ይጨምራል ማለት ነው። ግሬተር ዛን ሴቪንግ ግሬተር ሴቪንግ እየጨመረ ይሄዳል። ምክንያቱም የመሰላችሁ ይሄ ለምን ለማለት ተፈልጎ መሰላችሁ? ቅድም ኢንተረስት በጨመረ ቁጥር ኮንሳምፕሽን ይቀንሳል። ከዚህ ጋር ኢንተረስት ሲጨምር አሁን ኮንሳምፕሽን ቀንሷል ማለት ነው። ኮንሳምፕሽን ዲክሪዝ አድርጓል ማለት ነው። ሴቪንግ ደግሞ ምን አድርጓል? ኢንክሪዝ አድርጓል። ኢንተረስት ሬት የሚባለው ምንድነው? ከምንቆጥበው ላይ የምትጨምረን ገንዘብ ናት ማለት ነው። ሌቭልስ ኦፍ ዌልዝ የሀብት መጠን ሎው ዌልዝ ሌቭል ቴንድስ ቱ ሎው ሴቪንግ ሌቭልስ። ምን መሰላችሁ? አሁን ዝቅተኛ የሆነ ገንዘብ ካለና ዝቅተኛ በትንሹ ነው የምንቆጥበው፣ ምክንያቱም ኮንሳምፕሽናችን ደግሞ ፍጆታችን ስላለ ማለት ነው። አሁን
ኢንቨርስሊ ደግሞ ስናደርገው ሃየር የሆነ ዌልዝ ካለና ሃየር የሆነ ዌልዝ ካለና ደግሞ ምንድነው ሃየር የሆነ ሴቪንግ ይኖረናል ማለት ነው። ኢንቨርስ ስትልቺ ግራ እንዳታጋባችሁ። ሌቭልስ ኦፍ ዳይሬክት ታክስስ ዳይሬክት ታክስ ደግሞ ወይም ደግሞ ታክስ አለ። ሃይ ሌቭልስ ኦፍ ዳይሬክት ታክስ ከፍተኛ የሆነ ታክስ ካለና ለፕሮዲውሰሮቹ ሎው የሆነ ሴቪንግ ይኖራል ማለት ነው። ሎው ሌቭልስ ኦፍ ፐርሰናል ዲስፖሲብል ኢንካም ሂንስ አለ ሪዲዩሲንግ ሴቪንግስ። ስለዚህ ይሄ አሁን ፐርሰናል ዲስፖሲብል ኢንካም ከቀነሰ ኮንሳምፕሽን ሴቪንግም እዚህ ጋር ምንድነው ዲክሪዝ የሚሆኑት ማለት ነው። ታክሴሽን በጨመረ ቁጥር ሴቪንግም ኮንሳምፕሽንም ይቀንሳል ማለት ነው። ዚስ ፕሪንሲፕል ዩኒቨርሲቲ ይሰራል። ታክሴሽኑ ደግሞ ሲቀንስ ሁለቱም ይጨምራሉ። ኮንሳምፕሽን ይጨምራል፣ ሴቪንግ ይጨምራል ማለት ነው። ኢንዲቪዥዋል ኔቸር አለ ሴቪንግ ኢዝ ዳይሬክትሊ ሪሌትድ ቱ ዘ ኔቸርስ ኦፍ አለ ኢንዲቪዥዋልስ ከተፈጥሮ እንግዲህ ከሰዎች ባህሪ ጋር ይገናኛል። አሁን ለምሳሌ ሚዘርስ ሴቭ ሞር ዛን ስፔንደርስ ስፔንደር ትሪፈርስ አሁን ምንድነው መሰላችሁ ሚዘር ማለት ከዚህ ጋር ስግብግብ የሆነ ሰው ማለት ነው። ስግብግብ ሰዎች ከፍተኛ የሆነ ቁጠባ ይኖራቸዋል። እነዚህ ደግሞ ስፔንድ የሚያደርጉት ሰዎች ከስፔንድ ከሚያደርጉት ይልቅ እነዚህ ስግብግቦቹ ከፍተኛ የሆነ ሴቪንግ ይኖራቸዋል፣ ደግሞ ከፍተኛ የሆነ ሴቪንግ ይቆጥባሉ ይለናል። ኢንዲቪዥዋል ኔቸር የሁለታቸው ዲፈረንስ ናት። ገባችሁ? ዲተርሚናንቱ ላይ ኮንሳምፕሽን ስናይ ኢንዲቪዥዋል ኔቸር የሚልም ከዚህ ግን አለ። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ያላችሁን ጥያቄ ኮሜንት ላይ አሳውቁኝ። ባይ ባይ። ቀጣይ 4.3 the relationship between saving and consumption በሚለው ቻፕተር እንገናኛለን። ባይ ባይ።